ስለ ቤቱ እንግዲህ ይቅርታ። እኔ እንግዲህ ራሴን ችዬ የሚኖር ሰው ነኝ። የ20 ዓመት ወጣት ፎሬክስ ትሬደር ልጅ ነኝ። እንግዲህ ስለነዚህ ሰዎች ከኔ በላይ ታውቃላችሁ። ስለዚህ ይሄኛው ኢንስፓየር ኢትዮጵያ ይባላል። በጣም ሞቲቬሽናል ስፒች ነው። ይሄም ያው ማናዘዋል እሸቱ ከዚህ ፊት ያው የሚሰራቸው ሞቲቬሽን ነበር። አሁን ነው ወደ ፖድካስት የተቀየረው። በዚህ በጣም እንትን ነበርና ከሱ በላይ ደግሞ ይሄኛውን በጣም ታዋቂ ነው። ስለነሱ ምን ልል ፈልጌ ነው፣ እኔ ከዚህ ቤት በጣም በሞቲቬሽን አምን ነበረ። አይ ሞቲቬሽን ይጎዳል እያልኩ አይደለም፣ ግን በሞቲቬሽን አምን ነበረ። እኔ በጣም ብዙ ነገሮች የከተተኝ ሞቲቬሽን ነው። እንዴት ብትሉኝ ከዚህ ቤት በጣም ሞቲቬሽን ይሰማ ነበረ። በሞቲቬሽን በቃ በራሴን በማነቃቃት ሞቲቬሽን ባይዘው ሰው ያነቃቃል፣ ግን በዛው ልክም ሰው ገደል ውስጥ የሚከት ነገር አለ። ዋናው ነገር የሰው ልጅ ህይወት ላይ ዲሲፕሊን ነው። ዲሲፕሊን ስትሆን ግን ሁሉም ነገር ይሳካል። እና በዚህ ሞቲቬሽን ተነሳስቼ ፎሬክስ ትሬደር ጀምራለሁ። ፎሬክስ ትሬደር ዲፖዚት ለማድረግ በጣም እፈራ ነበረ እና ተነስቼ ያው 1-2-3 ቪዲዮ አይቼ ዝም ብዬ ፉል ኮርስ ጀመርኩልህ። መጀመሪያ ዲፖዚት አድርጌ ከሰርኩ 3ኛ፣ 4ኛ፣ 5ኛ፣ 6ኛ ፐንድር አካውንት ከሰርኩ ዜሮ ላይ ሆንኩት። በወር የሚያገኘው 5000 ብር ነው፣ ብታምን ባታምን ማለት ነው። አሁንም ግን ላይፌ ያው አልተቀየረም፣ ግን እስካሁን እኔ ፕሮፊታብል አይደለሁትም። ግን በቃ ይሄው አለው ፈጣሪ ይመስገን። ዋና እኔ የቤት እንጀራዬን አያሰጠኝ ይመስገን ፈጣሪ። ሰብስክራይብ ያደርጋችሁ እና በእነሱ የተነሳ ማለት ነው ሁሉ ነገር ጀመርኩ ምናምን እየጠለው እነሱን እያጣጣልኩ ሳይሆን እነሱ በጣም ታዋቂ ናቸው ምናምን ናቸው። ያው እነሱም ይሄ ኮንተንት ክሪኤሽናቸው ነው። ይሄም ደግሞ እኔ በራሴ ሳይድ የራሴን ችግር ነው እያወራሁት ያለሁትና የራሴን በሞቲቬሽን ተነሳስቼ እዚህ ውስጥ የገባሁት ነገር ነውና እኔ በጣም በእኔም ለእናንተም ትምህርት እንዲሆን ማር ፈልጉ ሰዎች ተማሩ በሚል ነውና ይሄን ቪዲዮ የሰራሁት። ደግሞ ይሄ ሞቲቬሽን ሰምታችሁ እንትኑስ አትጉ። ሞቲቬሽን ልክ ነው ሊያነቃቃ ይችላል፣ ግን ሞቲቬሽን የሚያነቃቃ ለተወሰነች ሰዓት ለተወሰነች ቀናት የራሱ አይወስድም። የተወሰነች ደቂቃ ነው የሚፈጅብህ ማለት ነው። ሞቲቬሽን ሰማት ትነቃቃለህ። በቃ አሁን ሁሉ ነገር አሁን ካላደረኩት አሁን ካልጀመርኩት ትላለህ። እንደዛ አይደለም። ሞቲቬሽን ያው ያነቃቃላል፣ ወደ ስራ እንድትገባ ያደርጋል። ግን በሞቲቬሽን ተነስተህ ስራ ውስጥ መግባት መጀመር የለብህም። ብትገባም ስራው ውስጥ ብትገባም ዲሲፕሊን ነው መሆን ያለብህ። ሁሉ ነገር ላይ ዲሲፕሊን መሆን ነገር አለብህ። በዲሲፕሊን ኮንሲስተንሲ ሁሉ ነገር ሰክሰስፉል የምትሆነው። እኔ ዝም ብዬ ያለ ሙያዬ ያለ ምን ያለ በቂ እውቀት ገብቼ ሉዝ ሆኜ ነው የወጣሁት። ግን ይሄ እያስፈራራው አይደለም እናንተን እንዳትገቡ ምናምን እያልኩ ሳይሆን እነን ቻሌንጅ ያደረገኝን ነገር እናንተ እዚህ ጋር እየነገርኩ ያለው በእንደዚህ አይነት ነገር ተነስታችሁ እናንተም የተለያየ ነገር ውስጥ እንዳትገቡ ሞቲቬሽን በማዳመጥ ለማለት ያክል ነው። ግን ሞቲቬሽን አታድምጡ አይደለም፣ አድምጡ። ቼንጅ ዩር ላይፍ ሞቲቬሽን ግን ሪስክም አለው ሞቲቬሽን ማለት ነው። እና እኔ እንደዛ ነኝ። ይሄው አሁን ቺዝና ኖሮ ቦር ያው እየጠበቅኩ ይከታለው እበላለሁ። ፒቱም ተዘግቷል አሁን ፈጣሪ ይመስገን። ያው ለበጎ ነው። እኔ እንደጀመርኩ ተዘጋ። ያው እንግዲህ እኛ ምን እንደሚሻል ኢትዮጵያዊ ያው ያልሰለጠነ እንትን ነው። ግን እንጃ ፈጣሪ ያውቃል ብቻ እኛን መጨረሻ። እና እነዚህ በጣም አድናቂያቸው ነኝ። ደግሞ ሁሉም የሚለቁትን ተከታትዬ ነው ቪዲዮአቸውን ፖድካስታቸውን ማየውና የማንያዘው እሸቱ ፖድካስት እሱ ደግሞ ሞቲቬሽን ይመቻቸው። እና ጋይስ ፕሊዝ ሰብስክራይብ ያደርጋችሁ። በቀጣይ ቪዲዮ እስክንመለስ ድረስ ለእናንተ ምርጥ የተባሉትን ቲፖችን እናመጣለን። ምርጥ ትምህርቶችንም ስለ ፎሬክስ፣ ስለ ቢዝነስ፣ ስለ ሁሉ ነገር እናመጣለን። ሰብስክራይብ አድርጉ። ጀማሪ ነን። ይመቻችሁ።